ሰላም ቤተሰቦቼ እንዴት ናችሁ? በዛሬው ቪዲዮ እንዴት ጠንካራ፣ ታማኝ፣ ራሷን በሁሉም ነገር ላይ የቻለች ሴት ለመሆን የሚረዱሽን ዋና ተብሎ የተቀመጡትን ቲፖች ይዤልሽ መጥቻለሁ። ይህንን ቪዲዮ ከማየታችሁ በፊት ቻናሌን ሰብስክራይብ እያረጋችሁ እንዲሁም ደግሞ የዛሬውን ቪዲዮ እንደምትወዱት ስለማውቅ ላይክ እያረጋችሁ ጀምሩ ላለሁኝ። ወደ ቪዲዮ። ጠንካራ ሴት መሆን ማለት ሰዎችን መፍራት ማቆም ብቻ አይደለም። ራስሽን ማወቅ፣ ራስሽን ማክበርና በችግር ጊዜ ቢሆን መቆም ነው። ከዚህ በኋላ በተከታታይ በህይወትሽ ውስጥ እነዚህን ከታች በግልጽ ያስቀመጥኩልሽን መንገዶች ከተከተልሽ እመኚኝ ያቺ ምርጧ ሴት አንቺ ነሽ። አንደኛ፣ ሁሌም ቢሆን ጸሎት አድርጊ። ጸሎት ልብን ያረጋጋል፣ አስተሳሰብን ያጠነክራል፣ ሰዎች በችግር ጊዜ እንዳይሰበር ያግዛቸዋል። ሁሌም ከአምላክሽ ጋር ማውራትን ውስጣዊ ጥንካሬን ይሰጥሻል። ሁለተኛ፣ ራስሽን ጠብቂ። ራስሽን መጠበቅሽ አካልሽን፣ ስምሽን፣ ስሜትሽንና ጊዜሽን መጠበቅ ማለት ነው። ማንም ሰው ክብርሽን እንዲያወርድ በጭራሽ አትፍቀጂ። ሶስተኛ፣ ሐሜት ካለበት ቦታ ሁሉ ራቂ። ሐሜት ጊዜን ያባክናል፣ አእምሮሽን ያበላሻል። ዛሬ ስለሌላ ሰዎች የሚያወሩ ሰዎች ወይም ደግሞ ጓደኞችሽ ነገ ስላንቺ ሊያወሩ እንደሚችሉ እርግጠኛ መሆን አለብሽ። ስለዚህ ከሐሜት በመራቅ ሰላምሽን ጠብቂ። አራተኛ፣ ላመንሽበት ነገር ቁሚ። እውነት የሚመስልሽን ነገር ለሰው ፍርሃት ብለሽ አትተዩ። እምነት፣ ክብርና መርህ ያላት ሴት በራሷ ትቆማለች። ማንም ቢሆን ሊጥላት አይችልም። አምስተኛ፣ ዝምተኛ ሁኚ። ሁሉም ነገር ለሁሉም ሰው መናገር አያስፈልግም። አንዳንድ ጊዜ ዝምታ ከመልስ ይበልጣል። ዝምታ ጥበብንና ራስ መቆጣጠርን ያሳያል። ስድስተኛ፣ ዓላማሽን እንጂ ወንድን አታሳጂ። ህይወትሽን በፍቅር ብቻ አትገንቢው። ትምህርትሽ፣ ስራሽ፣ ህልምሽ እና እድገትሽ ቀዳሚ መሆን አለባቸው። ራሷን የገነባች ሴት የተረጋጋ ህይወት ትኖራለች። ሰባተኛ፣ ማንም ድሮ በሚያውቅሽ ቦታ እንዳያገኝሽ። ይህ ማለት ከድሮ ማንነትሽ እያደግሽ ሂጂ ማለት ነው። ሰዎች እሷ ተቀይራለች እንዲሉ በአስተሳሰብ፣ በባህሪና በህይወት እድገት አሳይ። መቼም ቢሆን ላለመውደቅ ተጣጣሪ። ብትወድቂ እንኳን ከፍ ለማለት እንደገና ተስፋ በማድረግ ተነሺ። ስምንተኛ፣ ብቻሽን መሆንን ልመጂ። ብቻ መሆን ማለት ብቸኝነት አይደለም። ራስሽን ማወቅ፣ ሰላምን ማግኘትና ያለ ሰው ድጋፍ መቆም መማር ማለት ነው። ራሷን የምትችል ሴት በማንም ላይ አትጣበቅም። ብቸኛ ሆንሽ ማለት ሁሌም ብቸኛ ትሆኛለሽ ማለት አይደለም። ምናልባት ጓደኞችሽ እንደውለሽላቸው የለንም ዛሬ እንደዚህ አልተመቸንም ምናምን ቢሉሽ በራስሽ ብቻ ወጥተሽ መዝናናትን፣ ፊልም ማየትን፣ ብቻሽን ቁጭ ብለሽ በራስሽን ከቻልሽ መጽሐፍ በማንበብ፣ ፊልም በማየት፣ የተለያዩ ቦታዎችን በመጎብኘት ራስሽን የቻልሽ ሴት መሆን ትችያለሽ። ዘጠነኛ፣ ለሰው መጥፋት ታስቢ። ክፉ ሐሳብ መጀመሪያ የሚጎዳው ራሱን ነው። ልብሽን በቅንነት አኑሪው። ለሰው በክፉ አትመኝበት። መልካም ልብ ያላትን ሴት የተረጋጋ ነፍስ ይኖራታል። ሰዎች ላይ ምንም አይነት ነገር ቢሆን አትመቅኝባቸው፣ እንደፈለጉ ብለሽ ታያቸው። አስረኛ፣ ራስሽን እመኚ። ሰው ምን እንደሚመስል ብቻ አትመልከቺ፣ የራስሽን ዋጋ ወቂ። 11ኛ፣ አይ በፍጹም ማለትን ተማሪ። የማይመችሽ ነገር ለማንም ሰው ብለሽ መቀበል አያስፈልግሽም። 12ኛ፣ በስሜት አትመሪ። ሲያስቆጡሽ ወይም ሲያሳዝኑሽ በፍጥነት ምላሽ ከመስጠት በፊት አስቢ። 13ኛ፣ ገንዘብን መቆጣጠር ተማሪ። በገንዘብ ራስሽን መቻል ትልቅ ጥንካሬ ነው። 14ኛ፣ ጤናሽን ጠብቂ። እንቅልፍ፣ ምግብ፣ ስፖርትና የአእምሮ ሰላም በጣም አስፈላጊ ናቸው። ስለዚህ ከቻልሽ በጊዜ መተኛት፣ ምግብሽን በስነ ስርዓት መብላት፣ ባለሽ አቅም ስፖርቶችን መስራት፣ ምናልባት ጂም መሄድ እንኳን ቢያቅትሽ እቤትሽ ሆነሽ በቪዲዮ እያየሽ መስራት ትችያለሽ። 15ኛ፣ ትምህርትሽን አታቁሚ። መማር ሰውን ያበረታታል። መጽሐፎችን አንብቢ፣ አዳዲስ ነገሮችን ተማሪ። 16ኛ፣ መልካም ጓደኞች ይኑሩሽ። አጠገብሽ ያሉሽ ሰዎች ወይም ጓደኞችሽ የሚያበረታቱሽ፣ ከጎንሽ የሚሆኑ እንዲሁም ደግሞ ላንቺ የሚታመኑልሽ ሰዎች መሆናቸውን ፈተነሽ ወቂ። በመጀመሪያ ግን አንቺም ለነሱ ምን አይነት ጓደኛ ነኝ ብለሽ በማወቅ የጥሩ የሆኑ ጓደኞችሽን መምረጥ ትችያለሽ። 17ኛ፣ ራስሽን ውደጂ።
ጥንካሬ ከውስጥ ይጀምራል። ራስሽን ስትወጂ ሌሎችም ያከብሩሻል። ጠንካራ ሴት ፍጹም ሰው አይደለችም። ብትወርቅም ደግሞ ድጋሚ በተስፋ የምትነሳ ሴት ናት። እንግዲህ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። ሰምታችሁ ብቻ እንደማትቀሩ ተስፋ አደርጋለሁ። ተግብሩት። ቻናሌን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ባይ